lubbuu kan amantii keenya wanni addunyaa kanarratti amantii keenya caalu jiraachuu fi isin ta'u ni isin jiru yoomillee ta'u ala isin galee qabrii keessatti nuti oromummaan himannu isin galee miti akkasitti hubadha sa'a kanatti sa'aan usnee callisnee teenyuu miti jechuudha sa'a usnee callisnee teenyuu miti waan kanarratti tuufii inni nuuf qabu waa takka ilaa ammaa wanni deebisite akka hin jiru wanni dubbatame takka illee hin jiru tuufii inni ummata muslimaatiif qabu jechuudha. Akka abiyyitti nu tuffate hin jiru. Tuufii inni amantii guddaa kanaaf qabu ilaa ammaa waa takka hin maxxansine waa takka hin jenne jechuudha. Iskaawun duras ምንም አልተናገረም hin agarre waa takka illee wanni inni jee hin jiru. Sinigalee miti. Okay, Saddam, okay. Sanifu nuti bika kanatti wal gaggalaafachuu taati san kan wal gaggalaafachuu taati Hacaaluun jeesan bar cinaatu wal gaggalaafata cinaan ciqilfatama akkasii miti amantiin hundi keenya wal gallee wal gaggalaafanna. Waan akkana hin jirtu. Cafaruuf daansii keenya ilaalinaadhaa isiniin jeetin jira. የማንኛውም ዱርዬ ማንኛውም ለምን አጫሽ አይሆንም የምጠጫ አይሆንም ሙስሊም በመሆን መስጊዱ ሲፈርስ ቁጭ ብሎ የሚያይ ሙስሊም የለም። ቁጭ ብሎ የሚያይ ሙስሊም የለም። እኛ ኢማናችን ጎዶሎ ሆኖ ነው እንጂ እምነታችንን ጠልተን አይደለም የምንጨፍረው የምንዘፍነው። ይገባችኋል? እንደዛ እንድታቁ ነው የምንፈልገው። የሙስሊም ልጆች እዚህ ላይ ወጥተን ስንጨፍር ሃይማኖታችን የማይፈልገውን ነገር ስናደርግ እምነታችን ጠልተን አይደለም። እምነታችን እንደማያዘን እየተናገርን ነው የምንጨፍረው። እምነታችን እንደማይፈቅድልን እያወራን ነው የምንጨፍረው የምንደንሰው። እሱ የኢማናችን ጎዶሎ መሆኑ ነው እንጂ የእምነታችንን ስለጠላን እንዳይመስላችሁ። ሁላችንም ለምንድን ነው አብይ አህመድ መስጊዳችንን የምታፈርሰው ብለን ስንጠይቅ በጥይት የሚመልስልን ከሆነ ሁላችንም ገብተን ለመሞት ዝግጁ እንደሆንን ነው የምንናገረው። ሁሉም እየሳቀ በደስታ ነው ሸሂድ የሚሆነው። ይገባቸዋል? ሙስሊም እሳትን የሚፈራ አይደለም። ሙስሊም መሳሪያ የሚፈራ አይደለም። መሳሪያን እያየ ለእምነቱ ብሎ ወደ መሳሪያ የሚጋፈጥ ሙስሊም ነን እኛ። ይገባቸዋል አይደለ? ገብተን እንኳን ለመሞት ሁሉንም ሙስሊም ብትጠይቅ ዝግጁ ነን የሚልክ እንጂ ዝግጁ አይደለም የሚልክ አይደለም። ይሄ ፖለቲካ አይደለም። ይሄ እምነትና የእምነት ጉዳይ ነው። ይገባችኋል? ዋን ከነረቲ ነሚ ተቆ ይፍዱበ ደቡ ይንቀም ኡሱ ይንቀም መስጊድ የፈረሰበት ቦታ ሌላ ቦታም እንኳን አንፈልግም። እዛው የቆሰልነው ቦታ እዛው ያፈረስከው እዛው ላይ ነው መስጊዱ የሚገነባልን። እዛው ቦታ መስጊዱ ተመልሶ እንዲሰራልን እንፈልጋለን። አሁን በቅርብ ጊዜ የምን ቀጠሮ የምን እንትን አንፈልግም። ሙስሊሞች እኛ ያንተ መጫወቻ አይደለንም። እኛ አሻንጉሊት አይደለንም። ስፈልግ በድንጋይ ስፈልግ በጭስ ቦምብ ስፈልግ የምታስረው ስፈልግ የምገለው ይሄ ካሁን በኋላ መቆም አለበት። እኛ ያንተ መጫወቻዎች አይደለንም። ሀደራ ይልማ ሀደራው ውሻ ልጅ ብየት የኛ ከሰት ኑቲ ዳካላን ቱመምኒ ብየ ብራዲም ናመስ እንዴ ዲቃላ የዲቃላ ልጅ የዲቃላ ዘር አብይ አህመድ ውሻ ጭንቅላት ያለው ሰው መስጊድን አፍርሶ መስጊድ ሀገርን ቢያሳምር ነው እንጂ ሀገርን ነው የሚያሳምረው እንጂ ሀገርን አያቆሽሽም። የሀገር ውበት ለሀገር ውበት ነው መስጊድ ማለት ለሀገር ለዛች ሀገር ውበት ነው መስጊዳችን። ይገባል? መስጊድን አፍርሼ ሀገርን አሳምራለሁ የምትል ከሆነ ይሄ ድድብና ነው። ይሄ አለማሰብ አለመማረክ ነው። መስጊድ ለሀገሪቷ ውበት ነው። ዋን ከነረቲ ኡሱ ይንቀም ጊዜ ፈደን ዳካኑዳን ጊዜ ፈደን ጭስ ቦምብ ማሊ ጾሙስ ታስታውሳላችሁ? ጭስ ቦምብ ጥሎ እንደዛ ሙስሊምን ሲያራሩጡ የነበረው ተመልሶ ይቅርታ ብሎ መስጊድ ሙስሊም እኮ ሰላም ስለመፈለግ ነው። እዛች ሀገር ውስጥ እንደ ሙስሊም የምሬን ነው የምላችሁ። ይቅርታ አድርጉልኝ። እኔ ሙስሊም በጣም ሰላም የሚፈልግና ታጋሽ ነው ሙስሊም። ወረበል ካዕባ ወላሂ ነው የምላችሁ። በጣም ታጋሽ። አንዴ በድንጋይ አንዴ በጭስ ቦምብ እንዲህ ስንት ያልሆነ ነገር አለ እዛ ሀገር ውስጥ። ሂጃባችሁን አትልበሱ። አሁን በጉራጌ ዞን ሂጃባቸውን አይለብሱም ተብሎ ትምህርት ቤት ካለ ሂጃባችሁን አውልቁና ተማሩ ስለተባሉ
ያው ትምህርት ቤታቸውን ትቶ ትምህርት መማርን እየፈለጉ ቤት ውስጥ የሚቀመጡ ስንት እህቶቻችን ወደ 200 ከ200 ከ300 በሺህ የሚቆጠር እህቶቻችን ተቀምጧል። የት ነው? ኢትዮጵያ ውስጥ ሀገራችን ውስጥ። የሰው ሀገር ሄደን እኮ አይደለም በድንጋይ እየተመታን ያለ ነው። መስጊዳችን እየፈረሰ ጭስ ቦምብ እየተጣለብን ያለው እኮ በራሳችን ሀገር ውስጥ እኮ ነው። በራሳችን ሀገር ውስጥ አርደል ሀበሺ እንዴ! ይሄንን ከማየት ውጪ የሚያሳዝንና እናቴን ይንሳኝን ነው የምላችሁ። እኔ እንደዚህ ያን ነገር አይቼ አላውቅም በተፈጥሮ። ወላሂ ሁላችንም ለመሞት ዝግጁ ነን። በዚህ ማንኛውም ሰው የሚጨፍረው ምን የሚለውን እምነቱን ጠልቶ ከመሰለ በጣም ተሳስታል አለ አብይ አህመድ። ይሄ ጊዜ ግን ያንተ ማብቂያ ነው። ወላሂ 10 ዓመት አይደለም ካሁን 10 ዓመት ነው እኔ ኢትዮጵያን የማስተዳድረው ነው ያልከው። በ5 ዓመት ነው ለአንተ የሚያበቃልን። አሁን ሰው አሁን የመጣከው ነገር ሁላችንም የሚያቆስለው ነገር ነው። ይሄ ፖለቲካ አይደለም። ፖለቲካ ግማሹ ይደግፋል፣ ግማሹ አይደግፍም፣ ግማሹ ጦርነት ይሄዳል፣ ግማሹ ጦርነት አይሄድም፣ ግማሹ ይቅማል። እምነት ማለት ደግሞ ሁላችንም አንድ ነን። ቀለም ብሔር የማይለየን በሌላ ነገር እንኳን ልንጣላ ልንተቻችን እንችላለን። መስጊዳችን የሁላችንም መግቢያ ናት፣ የሁላችንም በር ነው። ዛሬ አማራና ኦሮሞ ቢጣላ ወይ ደግሞ አማራና ትግራይ ቢጣላ ሙስሊም በመሆናቸው አንድ ሰልፍ ላይ ተሰልፎ ነው አላሁ አክበር ብሎ የሚሰግዱት እዛው መስጊድ ውስጥ። ጥላቸው ከመስጊድ ውስጥ ከወጣ ነው እንጂ መስጊድ ውስጥ ቁጭ ብሎ በብሔሩ የሚጣላ የለም። መስጊድ ውስጥ ቁጭ ብሎ አንቺ አማራ ነሽ፣ አንተ ትግሬ ነህ፣ አንተ ኦሮሞ ነህ የሚባል የለም። ንንገራችሁ፣ ይሄ ፖለቲካ ነው። ውጪ ከወጣም በኋላ ነው እንጂ መስጊድ ላይ አንድ ሰልፍ ላይ ተሰልፈን የምንሰግድ ሰዎች ነን እኛ። ቀለም ብሔር አይለየንም። ይሄ ነገር መስጊዳችን እዛው የፈረሰበት ቦታ እዛው ካልተገነባልን መቼም ወደኋላ አንመለስም። ከነን ይስኒሙ በርባድ። ሁላችንም በዚህ ነገር ላይ 2 ቀን 3 ቀን እየጮውን ዝም የምንል ከሆነ ችግር ነው የሚመጣው። የሌላ ችግር ነው የሚመጣው። ይገባቸዋል። ስለዛ በዚህ ነገር ላይ ሁላችንም ዝም ማለት የለብንም። ዋን ከነረት ኡሱ ይንቀም ወላሂ ዋና ከጅሬኝ የኸስት ነመዴሴ ዋና ከመስጊደ ጉበቹ ቢቁራነ ጉበቹ መስጊደ ጂሱ ቁራነ ጉቡሱ ነመዴስ ተከሌን እንጂ ኡመተ ኬኛ እሲኒ ገላ ወኒ ፌኔ ዋን ፌኔ ሃታን ዋን ፌኔ ሃጀኑ መሌ ዋን ፌኔ ሃዱበኑ መሌ ኑቲ ሁንዲ ኬኛው ዱርያ ሃታኑ ሃጨፈሩ አመንቲን ቴኝ ኑናየሚ መሌ አመንቲ ቴኝ ኦሶ ኢጃና ገሮ ጊዜ አከነት አካሻንጉልቲቲ ኻንስ ዳኻኑ ደዬ ኻንስ ኑ ደርቡ ኑቲ ማይ ብየሰን ኬሰቲ ኑቲ ማሊ ብየሰን ኬሰቲ ምንድነን እኛ እዛ ሀገር ውስጥ ብይኑ ዳቦልቂታሚ ለሁላችንም ሀገር እኩል ነው። ሚዛናችን እኩል ነው። ሰኒፉ ይሄንን በማየቴ በዚህ ጊዜ በዚህ ጄኔሬሽን ይሄንን በማየቴ ጄኔሬሽን ከና ላሉን ኬኛ ይዱዋን እንፋታል ኦበለየን ኬኛሞ ከና አመንቲ ኦርቶዶክሲ ቀብደን ሳ ኡመኒ ኬኛ ተኪንሞ አመንቲን ተኛ አከነጥ ቆምቱቲ ጨልሱ ይቀብደን ሁንዲ ኬኛ ወልብረ ዳበና ወሊንዴም ነመሌ ወልረ ላላቲ ሚቲ ዱጋ ወልቴም ነው አንቴፍ ጋፈ አመንቲን ኬሰን አፋን ኦሮሞቲን ኢንጃሚን ጀኒ ሁንዲ ኬኛው አዲ ኡፈኔ ወሊን ዳበኔቲ ከወሊን ዱበቹ ትረጀቹ ሳ ከነቲሞ ጨሊሱን ኬሰኒ ዮ ከን ጨሊስተንቴ ዱጋ ኢስንራ ሙፈቹ ደንዴኝ ዱጋን ኢስንቲም ዱጋ ዱበተን ፊሩማን በዱት ኦሮሞ ሰዓተነቲ ወሪ አመንቲ ብራ ቀብደን ጊዜ መስጊድን ኸኛ አከነ ጅጉ ጊዜ ቁርአን ኸኛ አከነ ጉበቱ ተሰኒ ላሉ ይንቀብደን ዱጋ ወልቲ ናጅ ኑቲ ከበጃይ ስኒፍ ቀብ